ወረኛ አንተ እኔ እኮ 15 ቀን እንኳን ያበስ በቀላል ያልሆነኝ ሰው ነው እኛ ማለት ትወጃለሽ አታላዝኝ ምንድን ነው መፍትሄው ምንድን ነው የፈለግሽው አንቺ ትውጣልኝ ለአንድ 30 ደቂቃ 20 ደቂቃ ትውጣልኝ ለምን ከዛ እኔ ከልጄ ጋር ልጫወት ምንድን ነው የምትጫወቺው ምን አገባ ቁጭ ብለህ ይሄኝ አንተ ከኔ ጋር ቁጭ ብለህ ይሄኝ እሺ በቃ እንጂ ብቻዋን አልተወልልሽ ምን ችግር አለው አላዛር እኔ ህፃኗን መጉዳት ብፈልግ በነፃነት አግኝቻት አልነበር ወይ ነው የምጠይቀው እና ምን አረኳት በሰላም አላመጣኋትም በቃ እሷን ግን ላያት አልፈልግም ለ20 ደቂቃ ትውጣ እዛ ጋር ተቀመጥ እኔ ህፃኗን 20 ደቂቃ 30 ደቂቃ ንፋስ ላይ አልቀመጥም ኧረ በእናትሽ ነገር እናቅልስ ንፋስ ላይ አልቀመጥም አላዛር ምን አርጊ ነው የምትሉኝ በፈጣሪ እሺ ልሂድበት እናቴ ጋር ልታረስ እንዴ እካካን እንዴ መመስላችሁ ወጪ ግቢ የምትሉኝ ምን አርጊ ነው የምትሉኝ ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ ሰላም ናችሁ ወይ እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ ኦርቶዶክሳውያን ለደብረ ታቦር በዓል ለቡኤ በዓል እንኳን አደረሳችሁ እንቁልልጬ እኔ ጋግሬ ነው ትላንትና ማታ ግማሹን በልቼ 3 ጋገርኩኝ 3 ጋግሬ ግማሹን በልቼ አሁን እዚህ ላይ ነው ያለሁት እና ደስ ሲጣፍጥ ማርያምን በእንትን ቅጠል ነው ጠቅልዬ ጋገርኩት በይሄ ሰላጣ ምን ሰራው ካስ አለ አይደለ ሰላጣ ቅጠል ነው የሚባለው ኢትዮጵያ በዚህ ደግሞ በአረብኛው ካስ ነው የሚባለውና በካስ ቅጠል ጥቅልል አድርጌ ነው የሰራሁት እንዴት እንደሚያምር አያችሁ ማርያምን ግማሹን በልቼ ከቹቹ ጋር ግማሹ አለኝ አሁን ቀስ እያልኩኝ እበላለሁ ግን ዛሬ መጣሁትኝ ምን መሰላችሁ ያላዛርን እናት ትንሱን እንዲሁም ጽጌንና ያቡን ይዤን የመጣሁትኝ እና እስካሁን ድረስ ማለት ነው በጣም ብዙ ሳያቸው ነበር በተለይ ትላንትና ጽጌና ያቡን አይቼ ማለት ነው መጨረሻው ላይ እንዴ ሁሉም እንደዚህ ያደረጉ ነው ሰውን እየሸወዱ ያሉት አንዳንድ የምንረዳ ሰዎች እኮ አለን እኮ ይሄ ድራማ ነው ስራ እየሰሩብን ነው ምናምን ብለን በጣም በብዙ የተረዳን አለን ግን ደግሞ የማይረዱ ያልተረዱ የሚጣሉ እርስ በርሳቸው ጽጌና ትንክቢ ለምሳሌ ያቡና ትንክቢ ለምሳሌ ትንሱና ትንኳት እናቱ ግን ምንድነሽ ምናምን እየተባለ በጣም የሚጣሉም የሚሰዳደቡም አሉ እና እነሱ ክብራቸውን ያልጠበቀ ነገር ወደኛ ያመጡ እንደገና ደግሞ ማለት ነው ሰው በእነሱ የተነሳ በጣም እየተጣላ ነውና አሁን ባለፈው እንትና የአላዛር እናት ልጅቷን መለሰች ምናምን ተብሎ ይሄንን ቪዲዮ ጨረፍታ ነው ያየሁት እና ችግር የለም ሁሉም ድራማ ነው ሁሉም ማስመሰል ነው ሁሉም በለቅሶ በውሸት እንባ እየታጠበ ነው የእውነቴን ነው የምነግራችሁ ማንንም ቢሆን ማለት ነው የእውነቱን አልቅሶ አያቅም ብር ስለሆነ ማለት ነው ዶላር ስለሆነ ሁሉም የሚያለቅሰው የውሸት ለቅሶ ነው ባለፈው አይታችኋል አይደለ እንትና ኃይልዬ እቺ ስፕሬዋን ገዝቼ ነው አይን የምታቃጥለውን ሲያመልጠው ነው ግን እንጂ እነሱ እንደዚህ አይነት ነገር አይናገሩም የምር እንዳለቀሱ እንዳዘኑ አድርገው ነው ወደኛ የሚመጡት እንጂ እሱ አምልጦት ነው የተናገረው እንጂ ፈልጎት አይደለምና ስፕሬዋን ገዝቼ ነው ያለቀስኩት ነው ያለ በ2000 ብር ያው በ2000 ብር ስፕሬዋን ገዝቼ ነው ያለቀስኩት ያስለቀሰኝ ነው ያለውና ብዙዎቻችን በዚህ ነው የምንሸወደው በእንደዚህ አይነት ነገር ወይ የሆነ ነገር እየተቀቡ ለጊዜው ያለቅሳሉ ከዛን ዞር ብለው እነሱ ፍቅር በፍቅር ናቸው እኛ ግን በኮሜንት ማለት ነው ስንባላ ስንሰዳደብ ምን ስንል መጥፎ ስድብ እነሱ ክብራቸውን ሳይጠብቁ ቀርተው የሚሰዳደቡት ስድብ እንደው ከትልቅ ሰው አንደበት እንኳን የማይጠበቅ ነው ገነሱ አልፎ ደግሞ በኮሜንት የምትሞላለጩ በጣም ብዙ ኦዲየንሶች አላችሁ ምን ነው እናቴ ሁሌ እነሱ ጋር ተጋግራችሁ የነሱን ነገር እያያችሁ ጭንቅላታችሁ ከሚዞር በውሸት እንባ በውሸት በድራማ ከሚዞር አንዳንዴም ሚዲያም እኮ ምርጥ ነገር አለው አይደል እንዴ የመንፈሳዊ ነገርም አለው መንፈሳችሁ እንዲታደስ እዛ ገብታችሁ እዩ የእውነት ጧት ተነስታችሁ ስለነሱ ማንሰላሰል ነው እርግጠኛ ነኝ ብዙዎቻችሁ እንደዛ ነው ጧት ተነስታችሁ ስለነሱ ማንሰላሰል ነው ማታ ተኝታችሁ ስለነሱ ማንሰላሰል ነው ለምን መሰላችሁ አንዴ እኔ እንደዚህ ስለሆንኩ ነው በማንና በማ ጉዳይ በብሩክና በሃይሚ ጉዳይ
ማርያምን ከመጀመሪያው ጀምሮ ልጅቷ ኢየሩስ አርግዣለሁ ብላ መታ ቪዲዮ ከሰራችና ሃይሚ ከወደቀች ጊዜ ምናምን ጀምሮ ማለት ነው ከዛ ሰዓት ጀምሮ የዛን ሰዓት አካባቢ በጣም ማርያምን በጣም በቃ ስለ ሃይሚ ተጨንቄ ቪዲዮም ሰርቻለሁ። የሆነ ነገር ደርሶባችሁ ጧት ተኝታችሁ ጧት ላይ ደንግጣችሁ ያንን ነገር አስተውሳችሁ ብንን የምትሉት ነገር አለ አይደል? እንደዛ ሆኜ ነበረ። ግን ሳየው በቃ የማይሆን ነገር ነው፣ ድራማ ነው። ስለዚህ ለምን ብዬ ተውኩኝ። አላይም የውሸት ስለሆነ ማለት ነው። አሁንም ዛሬ ሌላ አዲስ ድራማ፣ ሁሌ ቅርታ ነው፣ ሁሌ መጨቃጨቅ ነው። ሰውም ይሰለቻል፣ ኦዲየንስም ይሰለቻል። እንዳታምኑ። ትናንትና ጽጌና ያብ ስራ በጣም ነው የሰሩልን። ያው ማርያምን ገብርኤልን እያሉ ማለት ነው ሃይላይንም ጨምሮ ማለት ነው። እና በጣም ነው የሰሩልን መጨረሻ ላይ ማለት ነው። እንዴ ነው ያልኩትኝ እንዴ እዛ ጋር ቆሞ ጽጌ ተሽቀንጥራ ሄዳ ወደ ያብ ስራ ጋራ አየህ ምናምን እያሉ እዚህ ጋር ይፎጋገራሉ፣ እዚህ ጋር ይፎግራቸዋል፣ እዛ ጋር እነሱ ይፎግሩታል። ግን እርስ በእርሳቸው አይደለም የተፎጋገሩት፣ እኛን ኦዲየንስ ነው የፎገሩት። የእውነት እየመሰለን ቁጭ ብለን እነሱን አፍጠን እየጠበቅናቸው ዝም ብለን የምንመለከታቸውን እኛን ነው የሸወዱት። የሚፎግሩት እኛን ነው እንጂ እነሱ ሶስቶቹ ተፎጋግረው አይደለም። በጣም ነው የገረመኝ፣ ማርያምን በጣም ነው የገረመኝ። ስለዚህ ይሄን ያህል ነው እኛ ላይ ሙድ የሚይዙት። መጨረሻ ላይ እኮ አየህ እንዴት እንደምትወደኝ እሷም ሮጣ እኔ ጋር መጣች አለ ያብ ስራ። የምንለያይ መስሎክ ነው ወይ ምናምን ነገር እንትና ያ ሃይላይት ነው ምናምን እሱ ራሱ ማለት ነው እኔ ማውቄ ነው የትም አልሄድም ምናምን ነገር ሲሰክሱን እንትን ብለው 20 ደቂቃ 30 ደቂቃ መጨረሻ ላይ እኔ ማውቄ ነው ከአገሬን ትቼ የትም አልወጣም። ጽጌና ያቡም እዛ ጋር የሆነ የቀባጠሩት ነገር አለ። በጣም ነው ያስገረመኝ፣ የእውነት በጣም ነው ያስገረመኝ። እኔ በጣም ነው የምወዳቸው፣ በተለይ ጽጌን በጣም ነው የምወዳት። ግን ደግሞ ሰው ላይ ይሄን ያህል ድራማ ባይሰሩ ጥሩ ነው። ለምን እዚህ ጋር ኦዲየንስ ቁጭ ብሎ እነሱ የሚከታተለው የምር እየመሰለው ነው እንጂ በፉገራ ይቅርታ ማንም እየተታረቀ እኛን እየፎገሩን ወይ ደግሞ እየተጣሉብን ማለት ነው። በቃ ምን ልበላችሁ፣ አሁን እየተሸወርን ያለ ነው እኛ ነን እንጂ እነሱ አይደለም። እነሱ እናቴ ስራቸውን አንድ ሰው የምር ከተጣላ እና ደግሞ መታረቅ ፈልጎ ይቅር ከተባባለ ይቅር ተባባለ ነው በቃ። አይ ከዚህ ሰው ጋር ይቅርታ አያስፈልገኝም በሩቁ ከተባባለ ያን ሰው ዳግመኛ ላለማግኘትና ላለማየት ሰው ይሸሻል እንጂ 10 ጊዜ ወጥቻለሁ ዛሬ ወጥቻለሁ ብላ ነገ እየመጣች ማልቀስ፣ አዲስ ድራማ መፍጠር ምናምን ነገር ያውም ክብር የሌለበት የተሞላለጩ እየተሰዳደቡ አንቺ ሴትዮ አንተ ሰውዬ ክብርህን ጠብቅ ምናምን ነገር። አሁን ዛሬ ጭራሽ አላዛር እንደባደባለን ያላት እናትየዋን ጭራሽ እንደባደባለን። ይሄ በቃ ምንም ደስ የማይል ነገር ነው። ቤት ሀገር ነው ልጅ እናቱን እንደባደባለን ብሎ መልስ የሚሰጠው ለእናቱ። ምንም የፈለገ እኮ ያም ብትሆን ምንም የፈለገ ከቀረቤታም አንፃር ቢሆን እንደዚህ አይነት አነጋገር የወረደ ስግብግቦች መሆናቸውን የምታውቁት ይሄንን ነው። እንደገና ደግሞ ድራማ እንደሚሰሩብን የምታውቁት ይሄንን ነው። አንዳንዴ አላዛር ልጅቷን አንተ ይላታል፣ ህፃኗን ማለት ነው። ልጁን ወሰደች ይላል። አንዴ ደግሞ ቆየቴልና ልጅቷን መልሺ ይላል። እና ውስብስብ ያለ ነገር ይሄ ትንሱንም አትመኗት። ትንሱ እንዴ ያለች የምትመጣው አተውኝም ሁሌ። የሷ ደግሞ መፈክር ምን አርጊ ነው የምትሉኝ? አተውኝም እንዴ? እኔ ግርም የሚለኝ ማለት ነው እኚህ ምንም የማያውቁትን ምስኪን ሴት ድራማ ውስጥ መቀላቀላቸው። የእውነት ምስኪን ምንም የማያውቁ እንደው ንግግራቸው እንኳን መድኃኒት እንኳን ተዋት። እሷ ያው ተክነዋለች ነው የሚባለው ያላዛር እናት። እኚህ ግን የትንሱ እናት ንግግር እንኳን በስነ ስርዓቱ የማይችሉ ምስኪን እናት እንደው ድራማ ውስጥ መከተታቸው ራሱ በጣም ነው የገረመኝ። የእውነት በጣም እሳቸውም እኮ ተቀላቅለዋል።
በደንብ አሳመናቸዋለች። ትንሱ ያሳመነቻቸው ምንድነው ድራማ እንደሚሰሩ ብር እንደሚያገኙበት ምናምን ነገር ነው እንጂ ያሳመነቻቸው የምር ካላዛር እናት ጋር ወይ ደግሞ ካላዛር ጋር በጭቅጭቅ እየኖርኩ ነው ብላ ይሄንን ትክክለኛ ነኝ አልተናገረችም። ግን የተናገረችው ብር እየሰራን ነው፣ ስራ እየሰራን ነው፣ ድራማ ነው፣ ገንዘብ ስለሚያስገኝ ነው ምናምን ብላ አሳመናቸዋለች። እሳቸውም የተቀላቀሉት እንዲሁ በኮልታፋ አፋቸውን ቢሆን ማርያምን እውነቴ ነው በጣም ነው የሚያሳዝኑኝ። እንደዚህ አይነት ትልቅ ሰው የውሸት ነገር ውስጥ ባይደባልቁ ጥሩ ነው፣ ከነሱም አልፎ ማለት ነው። ምክንያቱም ዘለፋ ያለው ንግግራቸው በጣም ይዛለፋሉ ትልቅ ሰውን። ስለዚህ ትልልቅ ሰውን ባይከትቱ በቃ ትልልቅ ሰው በቃ እዛው ይቀመጥ ክብሩን እንደጠበቀና ለምን ስድባቸው መጥፎ ነው። አንቺ ሴትዮ ተከበሪ ይቻሮጊት ምናምን ነገር እየተባባሉ የሚሰዳደቡት እኮ ይሄ ነገር ጥሩ ስላልሆነ ትልልቅ ሰውን እንደው በእንደዚህ አይነት ቆሻሻ ስራ ውስጥ ባያካትቱ ደስ ይለኛልና ሁሉም ነገር ውሸት ነው። ህዝቤ ኦዲየንስ ሁሉ ንቂ ነው የምለው እኔ ንቁ በቃ።